ሰላም ሁላችሁም እንዴት ናችሁ? ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በዓለም ላይ በጣም ታዋቂ ከሆኑ ሙሉ የስኮላርሺፕ ፕሮግራም አንዱ የሆነውን ኤራስሙስ መንደስ ስኮላርሺፕ እንዴት እንደሚያመለክቱ ከመጀመሪያ እስከ መጨረሻ በቀጥታ አሳያችኋለሁ። ከእኔ ጋር አብራችሁኝ ሁኑ። ይህ ስኮላርሺፕ የትምህርት ክፍያውን ብቻ ሳይሆን የጉዞ ወጪውን፣ የመኖሪያ ወጪና ወራዊ ድጎማዎችን ሊሸፍን ይችላል። ስለዚህ እስከ መጨረሻው ተከታተሉ። ብዙ ሰዎች የሚሰሯቸው ስህተቶች አሳያችኋለሁ። እነሱን እንዳትሰሩ እሱንም አስጠነቅቃችኋለሁ። ኤራስሙስ መንደስ ምንድን ነው? ከዚህ በፊት የሰራሁት ቪዲዮ አለ፣ እዛ ጋር በደንብ ገብታችሁ ማየት ትችላላችሁ። ኤራስሙስ በአውሮፓ ህብረት የሚደገፍ ሙሉ ስኮላርሺፕ ነው። ተማሪዎች በሁለት ወይም ከዚያ በላይ የአውሮፓ ዩኒቨርሲቲዎች ይማራሉ፣ ከዚያም የማስተርስ ዲግሪ ያገኛሉ። ምን ያካትታል? የስኮላርሺፕ በአብዛኛው ሙሉ የትምህርት ክፍያ፣ የአውሮፕላን ትኬት፣ የጤና መድን፣ ወራዊ የኑሮ ድጎማ ያካትታል ማለት ነው። ስለዚህ አንድ አፕሊኬሽን ስኮላርሺፕ እንዴት እንደምትፈልጉ እንዴት እንደምትሞሉ ቀጣይ ያሳያችኋል። ከመሙላቱ በፊት ግን እነዚህን ሰነዶች ማዘጋጀቱ እንዳይረሱ። ቫሊድ የሆነ ፓስፖርት ሚኒመም 2 ዓመት 3 ዓመት የቀረው ማለት ነው። ሁለተኛ ዲግሪ፣ አውተንቲኬት የሆነ ዲግሪዎትን ያዘጋጁ። አካዳሚክ ትራንስክሪፕት እሱንም አውተንቲኬት ያድርጉ። ሌላው ሲቪ ነው። በሌላ ቪዲዮ እንዴት ሲቪ እንደምትጽፉ፣ ፕሮፌሽናል ሲቪ እንዴት እንደምትጽፉ፣ በተለይ አካዳሚካል ሲቪ እንዴት እንደምታዘጋጁ ያሳያችኋለሁ። ሌላ ሞቲቬሽናል ሌተር ነው። ሌላው ደግሞ የሪኮሜንዴሽን ሌተር፣ ሚኒመም 2 ሪኮሜንዴሽን ሌተር ያስፈልጋቸዋል። አንድ ከዩኒቨርሲቲ ስራ እየሰራችሁ ከሆነ ደግሞ አንደኛው ደግሞ ከካምፓኒ ያስፈልጋቸዋል ማለት ነው። ሌላው ኢንግሊሽ ላንጉዌጅ ሰርቲፊኬት የሚጠይቁ አሉ። ቢ2፣ ቢ1፣ ሲ1 ሰርቲፊኬት የሚጠይቁ አሉ። አንዳንዶች ደግሞ የተማራችሁት በሚዲየም ኦፍ ኢንስትራክሽን በእንግሊሽ ከሆነ እሱም ብቻ ከዩኒቨርሲቲ እንድታጽፉ ይጠይቋቸዋል። ስለዚህ አሁን ወደ እንዴት እንደምትሞሉ ላሳያችሁ። ኦኬ፣ ቀጥታ ወደ ኤራስሙስ ካታሎግ ዌብሳይት ነው የምንገባው። ብዙ ዌብሳይቶች ኢንተርፌሶች አሉት። ይሄኛው የስኮላርሺፕ ሊስቶችን የምናይበት ነው። እዚህ ጋር ፊልተር ማድረግ ትችላላችሁ። በካንትሪ፣ ዱሬሽን ኦፍ ክሬዲትስ፣ በዩኒቨርሲቲ፣ በፊልድ ኦፍ ስተዲ፣ ዩር ኦፍ ፕሮጀክሽን በዚህ ፊልተር ማድረግ ትችላላችሁ። ወይም ደግሞ ሊስት የተደረጉትን ፊት ለፊት ያሉትን እየገባችሁ ቼክ ማድረግ ትችላላችሁ። ይሄንን ሊንክ ከታች አስቀምጥላችኋለሁ። በዛ ሊንክ ቀጥታ ወደዚህ ወደ ካታሎጉ ስለሆነ የሚያስገባችሁ አትቸገሩም። እዚህ ጋር ሊስት ተደርገዋል። እናንተ በምትፈልጉት ስኮላርሺፕ እና ፊልድ ኦፍ ስተዲ ገብታችሁ እያንዳንዱን ነገር ቼክ ማድረግ ትችላላችሁ። እኔ መጀመሪያውን ቼክ ላርግላችሁና በዛ መሰረት ተመሳሳይ ነው፣ አብዛኛው ነገር ተመሳሳይ ነው። ስለዚህ ሁሉንም እየከፈታችሁ የምትፈልጉትን ፊልድ ሰሌክት አድርጋችሁ የስኮላርሺፕ ጊዜው አልፏል፣ ዴድላይኑ አልፏል አላለፈ የሚለውን ነገር መጀመሪያ ቼክ አድርጉ። ካላለፈ ገብታችሁ ቼክ ሬጂስተር ማድረግ ትችላላችሁ፣ አፕላይ ማድረግ ትችላላችሁ። ካለፈ ግን ያው ሌላ የወጡ ከረንትሊ አክቲቭ የሆኑትን ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋር ያለውን ሊንክ ያው ስሙ ላይ ያለውን ሊንክ ትጫናላችሁ። ስትገቡ ያው ቀጥታ ወደ ስኮላርሺፑ ፖስት ወደ ተደረገበት ነው የሚወስዳችሁ። አፕሊኬሽን ወይም ደግሞ ሪኳየርመንት ወይም ደግሞ ስለዛ ስኮላርሺፕ ዲስክሪፕሽኖች የምታዩበት ነው። ለምሳሌ ዋቲስ መልቲ ዳይቨርስ ያው ስለ ፖስት ስለተደረገው ስኮላርሺፕ ነው ዲስክሪፕሽኖች። ከታች ወይም ደግሞ ከላይ አፕላይ የሚል ነገር ታገኛላችሁ። እሱን ትፈልጋላችሁ ማለት ነው። አሁን ለምሳሌ እዚህ ጋር ቼክ ሃው ቱ አፕላይ የሚል አለ። ክሊክ ታደርጉታላችሁ። ያው የአብዛኛው ተመሳሳይ ስለሆነ በቃ ፕሮሰሱ ተመሳሳይ ነው። ቼክ ታደርጋላችሁ። application are online through the University of Constance portal see the button below ይላል። ያው ኢንስትራክሽን ማንበብ ነው። እዚህ ጋር አሁን
ዶክመንቶች የሚያስፈልጉ ዶክመንቶችን ነው። ፕሩፍ ኦፍ ኳሊፋይንግ ዲግሪ፣ ዶክመንት ኦፍ አድቫንስድ ኢንግሊሽ ላንጉጅ ስኪል፣ አን አካዳሚክ ሲቪ ኢን ኢንግሊሽ ኢን ኤሮፓስ ፎርማት። ኤሮፓስ ፎርማት አለ ራሱን የቻለው ዌብሳይት አለ። ሲቪ ፍሪ ነው። ሲቪ ፕሪፔር የምታደርጉበት ነው። በተለይ ኤሮፒያን ኮሌጆች ላይ ስታመለክቱ በዚህ ፎርማት መሆን አለበት። ይህንንም እንዳሳያችሁ የምትፈልጉ ካላችሁ ከስር ኮሜንት ላይ ጻፉልኝ። በተጨማሪ ግን ሊንኩን አስቀምጥላችኋለሁ ከታች። ሶ አን አፕሊኬሽን ሌተር ኢን እንግሊሽ፣ 2 አካዳሚክ ሪፈረንስ ሌተር። ሶ እነዚህን አካዳሚክ ሪፈረንስ ሌተሮች ከዩኒቨርሲቲያችሁ ከምትሰሩበት ካምፓኒ ማምጣት ትችላላችሁ። የኮፒ ኦፍ ቫሊድ አይደንቲቲ ካርድ ኦር ፓስፖርታችሁን እዚህ ጋር አዘጋጁ ይላል። ስለዚህ ቀጥታ ወደ ኦንላይን አፕሊኬሽን ፖርታል እገባለሁ ማለት ነው። ሶ ኦንላይን አፕሊኬሽን ፖርታል ላይ ስገባ ወደ ሌላ ይወስደኛል። ሶ ሬጂስተር ፎር አክሰስ ቱ ዘ ዩኒቨርሲቲ ፖርታል አፕሊኬሽን ፖርታል። ሶ ይሄን ክሊክ አደርጋለሁ። እዚህ ጋር ስገባ ሬጂስትሬሽን ይላል። ዱ ዩ ኦልሬዲ ሃቭ አን አካውንት? አካውንት የለኝም። አካውንት አብዛኞቻቸው ያው እዚህ ቻናል ውስጥ ይሄን ቪዲዮ እያያችሁ ያላችሁ አካውንት ላይ ኖራችሁ ይችላል። ካላችሁ ግን ያው ካንስል ትሉታላችሁ። ስለዚህ would you like to proceed with the registration? ኦኬን ትጫናላችሁ። ሶ ኢንፎርሜሽን ከረንት ኢምፖርታንት ምናምን እያለ ፐርሰናል ዳታ የምትሞሉበት፣ ኮንታክት ኢንፎርሜሽን፣ ፓስወርድ፣ ሴኩሪቲ ኩዌሽኖች አሉ፣ ዳታ ፕሪቪሌጅ። ከዛ በኋላ ሬጂስተር ካረጋላችሁ ማለት ነው። ያው እኔ ሬጂስተር ማድረግ ስለማልፈልግ ሬጂስተር ካረጋችሁ በኋላ ውስጥ ገባችሁ ያለውን አፕሊኬሽን ማየት ትችላላችሁ። ስቴፕ ባይ ስቴፕ ፎሎ ማድረግ ነው ኢንስትራክሽኖቹ። ሶ ተመሳሳይ ሌሎቹንም ቼክ ማድረግ እንችላለን። ለምሳሌ ሎ ኤንድ ጀንደር፣ ኢንተርሴክሽናሊቲ ኤንድ ዳይቨርሲቲ፣ እሱንም ክሊክ እናደርገዋለን። ሁሉም ተመሳሳይ ነው። ሶ እዚህ ጋር ስገባ አንዳንድ ያው ዌብሳይቱ ብዙ ሰዎች አክሰስ ስለሚያደርጉት ላግ ሊያደርግ ይችላል። እንታግሳለን። ኤኒዌይስ ይሄ እየከፈተ አንድ ነገር መጠየቅ ፈልጋለሁ። የአይኤልቲኤስ ኤግዛም የሌላችሁ ሰዎች ማመልከት የምትችሉ፣ ለምሳሌ አብዛኞቹ እዚህ ጋር ያሉት አይኤልቲኤስ ይጠይቃል እና ስለዚህ አይኤልቲኤስ መፈተን የማትችሉ ሰዎች፣ ሚዲየም ኦፍ ኢንስትራክሽን የምታጽፉ ሰዎች ኮሜንት ላይ አንድ ብላችሁ ኮሜንት አድርጉልኝ። ጀስት ራይት ዋን እና ለእናንተ ስፔሲፊካሊ አይኤልቲኤስ የማይጠይቁ ስኮላርሽፖችን ቼክ አረግላችኋለሁ። እንዴት አፕላይ እንደምታደርጉ አሳያችኋለሁ። ሌላው ደግሞ ምንድን ነው ግሬዳችሁ ከስሪ በታች የሆናችሁ እናንተ ደግሞ 2 ብላችሁ ኮሜንት አድርጉልኝ። አብዛኛው ያው ኮምፒቲሽን ስላለው ኮምፒቲሽን የማይጠይቁ ከፍላችሁ የምትሄዱባቸው፣ ለምሳሌ የመጀመሪያ ሴሚስተሮቹን ከፍላችሁ አፕላይ የምታደርጉባቸው ስኮላርሽፖች አሉ። ስቴፕ ባይ ስቴፕ እነሱን ማሳየቻሉ። እናንተ 2 ብላችሁ ኮሜንት ታደርጉልኝ ያላችሁ ማለት ነው። ያው የኦዲየንሴን ፍላጎት ለማወቅ ስለፈለኩ ነው። ሶ ይሄኛው ከፍቶልናል። ሶ ጆይን ደ ፕሮግራም ሞቢሊቲ ፕሮግራም ስትራክቸር 2 ዓመት ነው። ክሬዲቱ ይሄኛው እንደዚህ ፋይናል ቱዊሽን ስኮላርሽፕ ኤንድ ቱዊሽን ትራቨል ቪዛ ኢንስታሌሽን ሰብስታንስ ሁ ሹድ አፕላይ የሚል አለ። እዚህ ጋር ማንበብ ትችላላችሁ። ዋይ ቹዝ እንደዚህ ኮኦርዲኔተር ሶ ዋት አር ዩ ዌይቲንግ ፎር አፕላይ የሚል አለ። አፕላይ በተናውን ትጫናላችሁ ማለት ነው።
ኤኒዌይስ ተመሳሳይ ነው። ገብታችሁ አፕላይ ማድረግ ትችላላችሁ። ሶ the main point is እዚህ የኤራስመስ ካታሎግ ውስጥ ገብታችሁ ሊስት የተደረጉትን ስኮላርሺፖች አይቶ አንብቦ አፕላይ ማድረግ ነው። የሚያስፈልጋችሁን ዶክመንት መጀመሪያ ላይ እንደነገርኳችሁ እነሱን ነገሮች አዘጋጁ። በተለይ ስኮላርሺፕ አፕላይ ለማድረግ ስታስቡ የረጅም ጊዜ ዝግጅት ነው። ላይክ ሰደንሊ የሆነ ዌብሳይት አግኝታችሁ አፕላይ የምታደርጉት ነገር አይደለም። ዶክመንት ፕሪፔር ታደርጋላችሁ፣ አውተንቲኬት ታደርጋላችሁ። ሚኒስትሪ ኦፍ ፎሪን አፌርስ አውተንቲኬት የሚያደርግላችሁ አለ። እንደገና ደግሞ የኤምባሲ ሌጋላይዜሽን ይባላል። እነሱን ኤቭሪቲንግ ፕሮሰስ እነግራችኋለሁ። ኮሜንት አድርጉ። ኮሜንት ላይ የምታደርጉትን ነገሮች ምጽፉትን አያለው። ሶ በእናንተ ፍላጎት መሰረት ቪዲዮ መስራት እንድችል የምትፈልጉትን ነገር ከስር ጻፉልኝ። የኤራስመስ መንደስ ስኮላርሺፕ አፕሊኬሽን ይሄን ይመስላል።